ከሀረግ ድራማ ማን ነው ደስ የሚላቸው? ከሌለ ደግሞ ድራማው ላይ ካልታየ ከሌለ ደግሞ የሚደብራችሁ ድራማው ማን ነው? እስቲ ኮሜንት ላይ ጻፉልኝ። ማን ነው ከሌለ የሚደብራችሁ? ማየት ድራማው መስጠላችሁ ማን ነው? እኔ በጣም በቃ ደስ የምትለኝ ነገር ሉሊት ናት። ያው ጨዋታው እብደቷ ምናምን በቃ ላይ በጣም ነው ደስ የምትለውና እኔ ሉሊት እሷ ከሌለች በቃ ድራማው ይደብረኛል፣ ደስ አይለኝምና እሷ ስትኖር ደግሞ ለሷ ብዬ ነው የሚገባው። እኔ ለሷ ማየት ብቻ ብዬ ነው የሚገባው ድራማው ላይ በቃ ለሷ እሷን ለማግኘት እሷን ለማየት ወይኔ በቃ እብደቷ ምናምን እንዴት ደስ እንደሚል እና ስትሄድ ምናምን ስትል ምናምን በቃ አለ አይደል እንግዲህ ምናምን ስትል እንዴት ብላ እንደምታወራና በጣም ነው ደስ የምትለኝ። በጣም ዘና ታድርጋለች። ዘና ፈታ ነው የምታደርግክ የኔ ውድ እና ከገኒ ሲጫወቱ ከገኒ ሲባሻሸቁ ምናምን ደግሞ በጣም የበለጠ ደስ ይላሉ እና እኔ የምትመቸኝ ዘድራማ ሉሊት ብቻ ናት። ያው ሁሉም ይሞቸኛል፣ ደስ ይሉኛል። ግን ደግሞ እሷ የምትናገረው ነገር የምትሰራው ሀረካት ምናምን አለ የምትጨፍረው ምናምን ብቻ ሆነ ገላ አለ አይደል? ደስ ይላል። በቃ ዘና ፈታ ያድርጋል። ወይ እብድ እኮ ናት፣ እብድ ናት። እና ወይኔ ገኒና እሷ ሲገናኙ መቼ ነው የሚጣሉት ምናምን መቼ ነው የሚባሻሸቁ ምናምን ብዬ ነው እንትን የሚለውና ከእሷ ጋር ሲነጋገር ደግሞ የበለጠ ደስ ይላል። እና ውዶቼ እናንተስ ደግሞ ናቱ ከሚስቱ ጋር ምንድን ነው ጠፍተዋል? እፍዬ ጋር አየሉም እንዴ? አራምጡተው ይምጡ። እኔ በጣም ነው የነፈኳቸው እና የእነሱ ነገር አለቀ በቃ። ከዚህ በኋላ አይቀጥልም፣ አይሞጡም። ቀብራራው ደግሞ የት አለ? ቀብራራው ማን ነበረ ስሙ? ያፌት የኔ ውድ ያፌትም ማን ነበረች? የኤፍራታ እህት ረስቻታለሁ። ያው እንግዲህ ብዙ ያርጋለች እዚህ ድራማ ላይ አልመጣችም እና ለዛ ነው። እነሱ ይምጡ እንጂ ሁላችሁም እንዴት አሉ? እንጫዋቸው። እነሱም እኮ ማየት እንፈልጋለን፣ እናፈቃቸዋለን ምናምንና የኔ ውዶች ያው እንግዲህ የእነሱ ነገር አልቀዋል መሰለኝ። አንድ በአንድ እንትን እያለ ነው እየሄደ ያለው ድራማው። ደግሞ አታቆዩት እንዴ! ቶሎ ብላችሁ ልቋቁት። ምንድነው ከ4 ቀን በኋላ ከ3 ቀን በኋላ ያልሆነ ቦታ ላይ እንድንጓጓ አድርጋችሁ የምትሄዱት? ለምንድን ነው የምትጠፉት? በዛ አድርጋችሁ እንዴ! ምን ሆናችሁ ነው? ይቆባን ጠብቀልን፣ ነገ ዛሬ ይመጣል እያልን ከዛ በኋላ በ4 ቀን በ5 ቀን በኋላ እንዲለቀቅ ታድርጋላችሁ። ተው እንጂ እና ውዶቼ እስካሁን ስለሰማችኝ አመሰግናለሁ። በጣም ወዳቸዋለሁ። ሰብስክራይብ ደግሞ እያደረጋችሁ እሺ።